እንዴት ናችሁ ውድ ቤተሰቦቻችን? ፉአድ ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። የተለያዩ የዝውውር ጉዳዮችን ልናነሳ ዛሬም በዕለተ ማክሰኞ ፕሮግራማችን በድጋሚ ተገናኘን። አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሀሳብ አስተያየት መስጠት ይቻላል። ኮሜንት ቦክሳችን ክፍት ነው። ለእናንተ የፈለጋችሁትን ሀሳብ ስምና አድራሻችሁን እየጠቀሳችሁ ብታደርሱን እኛም መልሰን ወደ እናንተ የምናደርስ ነው የሚሆነው። ለዛሬ የተለያዩ ርዕሰ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ ነው በአክብሮት የምጋብዘው። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ አጋሩን። ውድ ቤተሰቦቻችን የተለያዩ የዝውውር ጉዳዮችን ዛሬ ወደ እናንተ እያደረስን ቆይታን እናደርጋለን። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ዛሬ ፕሮግራማችን ነው የምናመራው። ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ሊቨርፑል፣ ሪያል ማድሪድ፣ ባርሴሎና ሌሎችም ክለቦች የዝውውር ጉዳዮቻቸውን ጠቅላላ አድርገን ወደ እናንተ እናደርሳለን። ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብራችሁን ቆዩ። ወደ ቀዳሚው ርዕሰ ጉዳያችን እናምራ። ሊድስ ዩናይትዶች በዚህ የውድድር ዓመት ድንቅ ብቃቱን እያሳየ የሚገኘው በዶሚኒክ ካልቨርት-ሉዊን ላይ ካለው ስጋት የተነሳ አዲስ አጥቂ ማስፈረምን እንደ እቅዱ ቅድሚያ የሚሰጠው ተግባር አድርጎ መለየቱን የተነገረው ይህ የእንግሊዝ ብሔራዊ ቡድን ተጫዋች ባለፈው ክረምት ከኤቨርተን በነፃ ዝውውር ከተቀላቀለ በኋላ በሊድስ መለያ አንዳንድ ጥሩ ወቅቶችን ማሳለፍ ችሏል። ይሁን እንጂ ዶሚኒክ ካልቨርት-ሉዊን በቂ የሆነ ወጥ አቋምን አላሳየም ማለት ተገቢ ሲሆን ዳንኤል ፋርከ በሚቀጥለው የውድድር ዘመን በፊት መስመር ላይ የተሻለ የግብ ስጋትን መፍጠር የሚችል ተጫዋችን ቢያገኝ ተጠቃሚ ይሆናል። ዶሚኒክ ካልቨርት-ሉዊን ከወራጅ ቀጠናው ለመውጣት በሚደረገው ትግል በቂ መሆኑን ቢያረጋግጥም ክለቡ ግን ብዙም ሳይቆይ ወደ መካከለኛ ደረጃ ሰንጠረዥ ስፍራዎች ላይ ከፍ ለማለት ስለሚፈልግ ከዚህ የተሻለ ነገር ማሰቡ ትርጉም ይኖረዋል ተብሎ ነው የሚታሰበው። የቀድሞ የፕሪሚየር ሊግ ስካውት የነበረው ሚኪ ብራውን ለፉትቦል ኢንሳይደር በሰጠው አስተያየትም በኤላንድ ሮድ በዶሚኒክ ካልቨርት-ሉዊን አስተማማኝነት ላይ ለምን ስጋት እንዳለ እንዲህ ሲል ነው የገለጸው። አሁንም ቢሆን ስለ ዶሚኒክ ካልቨርት-ሉዊን ጥቂት ስጋቶች ያሉ ሲል ነው የተናገረው። ሊድስ ዩናይትድን ከተቀላቀለ በኋላ አብዛኛውን ሰው ከጠበቀው በላይ በተሻለ ቢሰራ ደግሞ አሁን እንደ ዋና የግብ ምንጭነት የምትተማመንበት አይነት አጥቂ አይደለም ሲል ነው የተናገረው። የሱ ታሪክ በዚህ የውድድር ዘመን እንኳን ቢሆን ብቃቱ ከፍና ዝቅ የሚል መሆኑን ይነግረናል። ስለዚህም ጉዳዩን ደግሞ በወጥነት ሊያወጣው ይችላሉ የሚለው ጉዳይ በጣም በትልቅ ጥርጣሬ የሚነሳ ጉዳይ ነው። ዶሚኒክ ካልቨርት-ሉዊን በዚህ የውድድር ዘመን ሊድስ በፕሪሚየር ሊጉ እንዲቆይ ለመርዳት በቂ የሆነ ነገርን ሰጥቷል። ነገር ግን አዲስ አጥቂ ለማስፈረም እየፈለጉ እንደሆነ ተነግሯል። እናም ደግሞ በማይሰራበት ጊዜ በሱ ምትክም ሊሆን የሚችልና ከግፊትም የተሻለ ወጥነት ያለው ተጫዋችም እንደሚፈልጉ ነው የሚታመነው። ሊድስ ዩናይትድ በሚጫወትበት መንገድ ደግሞ ሁለቱንም በአንድ ላይ ፊት መስመር ላይ ሊያሰልፋቸው ይችላል። ይህ ደግሞ አሁን ካላቸው የተሻለ አማራጭም ይሰጣቸዋል ተብሎ ነው የሚታሰበው። አሁን ያለው ብቸኛው ጥያቄ ስለ ገንዘብና ለሚፈልጉት ተጫዋቾችም ከየት እንደሚያገኙ ነው። ያ ደግሞ ከትዕይንቱ ጀርባ የሚሰሩበት ጉዳይም ይሆናል ተብሎ ነው የሚታሰበው። ሊድስ ዩናይትድ እስካሁን ሙሉ በሙሉ ባይሳተፈም በአሁኑ ጊዜ ግን በዚህ የውድድር ዘመን ከሚወርዱት ቡድኖች አንዱ የመሆን እድሉ ሰፊ አይመስልም። አዲሱ አጥቂ ክለቡ አሁን ላይ 5 ጨዋታዎችን ያለ ድል ቢያሳልፍም ቀደም ብሎ ግን በውድድር ዘመኑ በነበረው አቋም አሁንም በአንጻራዊነት ጠንካራ ደረጃ ላይ እንዲቀመጥ አድርጓቸዋል። ሊድስ በአሁኑ ጊዜ በ15ኛ ደረጃ ላይ የሚገኝ ሲሆን ከወራጅ ቀጠናውም ከፍ ብለው ነው የተቀመጡት። ነገር ግን እንደ ቶትናምና ኖቲንግሃም ፎረስት ያሉ ክለቦች በአሁኑ ጊዜ እጅግ የከፋ አቋም ላይ ነው የሚገኙት። ወልቭስና በርንሌይ በዚህ ሰዓት መውረዳቸው እርግጥ ይመስላል። ስለዚህም የመጨረሻዋን የወራጅ ቀጠና ላለመያዝ ደግሞ በአራት ቡድኖች መካከል ፉክክር ይደረጋል። ሊድስ ሊተርፍ የሚችል ይመስላል። ይህም በክረምቱ የዝውውር መስኮት ምን ሊያደርግ እንደሚችል ማየቱ ደግሞ አስደሳች እያደረገዋል ተብሎ ነው የሚታሰበው። አርሰናልና ቼልሲ በውድድር ዘመኑ ሲጠናቀቅ አንድሪ መህመቲን ከኒውዮርክ ሬድ ቡልስ አካዳሚ ለማስፈረም ፍላጎት አሳይተዋል። ይህ የ16 ዓመት አማካይ ከፍተኛ ግምት የሚሰጠው ተጫዋች ሲሆን ሁለቱም የፕሪሚየር ሊግ ክለቦች የሱን እድገት እየተከታተሉት ነው። በአሁን ወቅት 20 ሚሊዮን ዩሮ የሚገመት ቢሆንም ብቃቱን ማሳየቱን ከቀጠለ ዋጋው እስከ 50 ሚሊዮን ዩሮ ሊያድግ ይችላል። አርሰናልና ቼልሲ ዋጋው ሳይጨምር ቀድመው ለማስፈረምም ሊንቀሳቀሱ ይችላሉ። ሁኔታው እንዴት እንደሚቀጥል ማየቱ ትኩረት የሚስብ ጉዳይ ነው። ስፖርትስ ቡም እንደዘገበው አርሰናል ወይም ቼልሲ ተጫዋቹን ካስፈረመ በኋላ አዘውትሮ የመጫወት እድል አግኝቶ እድገቱን እንዲቀጥል በውሰት መልሰው ለክለቡ ሊሰጡት ይችላሉ። ይህ ስምምነት ለሚሸጠው ክለብም ትርፋማ ይሆናል ተብሎ ነው የሚታሰበው። ተጫዋቹ በመሃል አማካኝነትም ሆነ በተከላካይ አማካኝነት የመጫወት ብቃቱ ሁለንተናዊ አማካይ ተብሎ እንዲገለጽም አድርጎታል።
ለእንግሊዝ እግር ኳስ የሚሆን የአካል ብቃት ያለው ሲሆን አርሰናል ወይም ቼልሲ የዚህን ወጣት ፊርማ ለማግኘት ደግሞ መቻላቸው የሚታይ ጉዳይ ነው። የፕሪሚየር ሊግ ክለብን የመቀላቀል እድል ለዚህ ወጣት አማካይ በጣም አስደሳች ሊሆን ይችላል። ይህ በጨዋታ ዘመኑ ትልቅ ደረጃ ላይ የሚደርሰው እርምጃ ሲሆን በከፍተኛ ደረጃም ራሱን እንዲፈትን ይረዳዋል። በአሁኑ ወቅት በፕሪሚየር ሊጉ በቋሚነት ይጀምራል ተብሎ ባይታሰብም በአርሰናል ወይም በቼልሲ የወጣት ቡድን ውስጥም ጠቃሚ ተጫዋች ሊሆን እንደሚችል ነው የተናገረው። ሁለቱም ክለቦች ድንቅ የወጣቶች ማሰልጠኛ ተቋም ስላላቸው ይህንን የ16 ዓመት ወጣት ብቃቱን እንዲያወጣ ሊረዱት ይችላሉ። እሱም ወደፊት በየትኛው ክለብ ውስጥም የዋና ቡድን ተሰላፊ ለመሆን ጥረት ያደርጋል። እሱም ያስፈረመው ክለብ ደግሞ የወደፊት ኮከብ በእጁ ሊገባ ይችላል። ተጫዋቹም በ20 ሚሊዮን ዩሮ ማስፈረም ከቻለ ወደፊት ሲታይ ደግሞ በጣም ተገቢና ርካሽ ዝውውር ተደርጎ ሊወሰድ የሚችልበት እድል በጣም ሰፊ እንደሆነ ነው መረጃዎች የሚጠቁሙት። ሊቨርፑል የውድድር ዘመኑ ሲጠናቀቅ የሌንሱን ተከላካይ ሳምሶን ባይዱን ለማስፈረም ፍላጎት አላቸው። የ21 ዓመቱ ተከላካይ በፈረንሳይ እግር ኳስ ውስጥ ባሳየው የመከላከል ብቃትና የቴክኒክ ጥራትም የበርካታ ታላላቅ ክለቦችን ትኩረት ስቧል። ማንቸስተር ሲቲም ተጫዋቹን በጥብቅ ከሚከታተሉት ክለቦች አንደኛው ነው። እንደ ስፖርትስ ቡም ዘገባ ከሆነ ሊቨርፑልና ማንቸስተር ሲቲም ተጫዋቹን ለማስፈረም በሚደረገው ፉክክር ቀዳሚነቱን ይዘዋል። የወጣት ተከላካይ ወደ 55 ሚሊዮን ዩሮ ወይም 48 ሚሊዮን ፓውንድ ገደማ ሊያስወጣ ይችላል። ሁለቱም ክለቦች የተከላካይ ክፍላቸውን ማጠናከር ቀዳሚ ተግባራቸው አድርገው የያዙት ሲሆን ዝውውሩን ለመፈጸምም የሚያስችል የፋይናንስ አቅም አላቸው። ዘገባው ባይዱን ለቀጣዩ 10 ዓመታት ዋስትና ሊሆን የሚችል ሙሉ የመከላከል ብቃት ያለው ተጫዋች ሲል ገልጾታል። ማንቸስተር ዩናይትድም ተጫዋቹን እንዲሁ ኦስትሪያ እያለ ሊያስፈርመው ፈልጎ እንደነበር የሚታወስ ነው። ሊቨርፑል በተለይም ኢብራሂማ ኮናቴ ክለቡን ይለቃል ተብሎ በሚጠበቅበት በዚህ ሰዓት ጥራት ያለው የማል ተከላካይ ይፈልጋል። ኮናቴ ውሉን ያላራዘመ በመሆኑ በነፃ ዝውውር ሊወጣ ይችላል። በመሆኑም ባይዱ ለሱ ተስማሚ የረጅም ጊዜ ተተኪ ሊሆን ይችላል። ይሁን እንጂ ሌንስ ወጣቱን ተከላካይ በቀላሉ ለመልቀቅ ፍቃደኛ ግን አይደለም። በሌላ በኩል ማንቸስተር ሲቲ ለጆን ስቶንስ የረጅም ጊዜ ተተኪ የሚሆንና የተከላካይ ክፍሉን ጥልቀት የሚጨምር ተጫዋችም ይፈልጋል። ባይዱ ደግሞ ፈጣን ተብሎ የተገለጸ ሲሆን ሊቨርፑል እንዲህ አይነት ፈጣን ተከላካይን ማግኘቱ ደግሞ በትክክለኛው ጊዜ የሚደረግም ዝውውር ይሆናል ተብሎ ሊታሰብ እንደሚችል የሚያሳዩ መረጃዎች ናቸው የወጡት። የማንቸስተር ሲቲ የፋይናንስ ጥንካሬም ለሊቨርፑል ዝውውሩንም ቀላል እንደሚያደርግለት ቢታወቅም የተጠየቁት ዋጋ ግን ከከፈሉ የፈረንሳዩ ክለብን ማሳመን ይችሉ እንደሆነ ወደፊት የሚታይ ጉዳይ ይሆናል ተብሎ ይታሰባል። ቶተንሃም ሆትስፐርስ እስካሁን ባሳለፈው አሰልቺ የውድድር ዘመን ምክንያት በክረምቱ አሰልጣኝ ለመቀየር እያሰበ ይገኛል። በቅርቡ ቶማስ ፍራንክ ኃላፊነታቸው መነሳታቸውን ተከትሎ ኢጎር ቱዶርም እስከ ውድድር ዘመኑ መጨረሻ ድረስ በጊዜያዊ አሰልጣኝነት ተሹመው እንደነበር እናስታውሳለን። እንደ ፉትቦል ኢንሳይደር ዘገባ ከሆነ ቶትናም ለረጅም ጊዜ የሚዘልቅ ቋሚ መፍትሄን እየፈለገ ነው። የ54 ዓመቱ ኒኮ ኮቫች ደግሞ ዋነኛ ኢላማ ሆነዋል። ኒኮ ኮቫች በቦሩሲያ ዶርትመንድ ቤት ድንቅ ስራን እየሰሩ የሚገኝ አሰልጣኝ እንደሆኑ እየተገለጸ ነው የሚገኘው። ለቶትናምም ሳቢ ምርጫ ሊሆን ይችላል ተብሎ ነው የሚታሰበው። የጀርመኑ ክለብ አሰልጣኙን በክረምቱ የመልቀቅ ምንም አይነት ፍላጎት የሌለው ቢሆንም ቶትናም ግን ይፋዊ ጥያቄ ይዞ ይቀርብ እንደሆነ በርካቶች የሚጠብቁት ይሆናል ተብሎ ይታሰባል። አሁን እያሳለፈ ከሚገኘው አስቸጋሪ ጊዜ አንጻር ኮቫች ትልልቅ ክለቦችን የማሰልጠን ልምድ ያለው በመሆኑ ለሰሜን ለንደኑ ክለብም ጥሩ ግኝት ሊሆን ይችላል ተብሎ ነው የሚታሰበው። ከፕሪሚየር ሊጉ የማሰልጠን እድልም ለአሰልጣኙ ማራኪ ሊሆን ይችላል። ቶትንሃም ጥራት ያላቸው ተጫዋቾችንና ቡድኑን ደግሞ ይበልጥ ለማሻሻል የሚያስችል የፋይናንስ አቅም ያለው በመሆኑ ጀርመናዊው አሰልጣኝ በዚህ የሙያ ዘመኑ አዲስ ፈተናን ለመቀበልም ይወስን እንደሆነ የሚጠበቅ ይሆናል። ኮቫች ከማንቸስተር ዩናይትድ ጋርም ስሙ በትልቁ እየተነሳ ይገኛል። ምንም እንኳን ማንቸስተር ዩናይትድ ቅድሚያ የሚሰጠው እጩ እንዳልሆነም ቢነገርም ቶተንሃም በክረምት ጥራት ያለውና ቡድኑን ምርጥ ብቃቱን ማውጣት የሚችል አሰልጣኝ መቅጠር ይኖርበታል። ክለቡ በአሁኑ ወቅት በሀገሪቱ ካሉ ታላላቅ ክለቦች አንዱ ቢሆንም በፕሪሚየር ሊጉ ግን ላለመውረድ እየታገለ ነው የሚገኘው። የክለቡ ደጋፊዎች ነገሮችን ሊቀይር የሚችል ብቁ አሰልጣኝ ይመጣል ብለው ተስፋ ያደርጋሉ። በአሁኑ ጊዜ ጊዜያዊ አሰልጣኙ ኢጎር ቱዶር ቡድኑን አረጋግተው በፕሪሚየር ሊጉ እንዲቆይም ያደርጉታል የሚል ተስፋ ግን ይኖራሉ። በርካቶች አጠያቂ አድርገው ነው የሚመለከቱት። ማይክል ካሪክ ማንቸስተር ዩናይትድን በጊዜያዊነት ከተረከበ በኋላ አስደናቂ ስራን እየሰራ ሲሆን ከቆይታው ጋርም ተያይዞ የተለያዩ ወሬዎች እየተሰሙ ነው። ማንቸስተር ዩናይትድ ለካሪክ ቋሚ የኃላፊነት ቦታን ለመስጠት ፍቃደኛ ይሁን አይሁን የሚታይ ይሆናል።
በሱ ስር ክለቡ ከፍተኛ መሻሻል ማሳየቱ ባያጠራጥርም ማንቸስተር ዩናይትድ ግን ከፍተኛ ልምድ ካላቸው ሌሎች አሰልጣኞች ጋር ስማቸው እየተነሳ ነው። የቀድሞ ማንቸስተር ዩናይትድ አማካይ በክለቡ መስራት እንደሚወድና ስለ ወደፊት እጣ ፈንታው ብዙም እንዳልተጨነቀ ተገልጿል። በአሁኑ ወቅት ትኩረቱ ከቡድኑ ምርጡን ብቃት ማውጣት ላይ ሊሆን ይችላል። በዚህ የውድድር ዘመን በኋላ በክለቡ መቆየት አለመቆየቱ ጊዜ የሚፈታው ጉዳይ ነው። ካሪክ ሲናገር ካለው ሁኔታ ማምለጥ አይቻልም። በእውነቱ ስለ ጉዳዩ ብዙ የምንናገረው ነገር የለም። እዚህ መሆን ደስ ይለኛል። የምሰራውንም ስራ እወደዋለሁ። ከመጀመሪያውም እንደተናገርኩት ለማንኛውም አጭር ጊዜያዊ መፍትሄ ብዬ ውሳኔን አልወስንም። እዚህ እስከ ቆየሁኝ ድረስም ለክለቡ የሚበጀውን የረጅም ጊዜ ውሳኔም የመወሰን ኃላፊነት አለብኝ ብሏል። አክሎም በእርግጥ ጨዋታዎችን ማሸነፍ ይረዳል። ልጆችም በዚህ ጥሩ እየሰሩ ነው። የት ጋር እንደምናበቃ ግን እናየዋለን ሲልም ይናገራል። ከዚያ ውጭ ግን የምጨምርላችሁ ብዙ ነገር የለም ሲልም ጭምር ነው የተናገረው። ይህ የ44 ዓመቱ አሰልጣኝ እስካሁን ባሳየው ውጤትም የክለቡን አመራሮች አመኔታን ማግኘት ችሏል። ማንቸስተር ዩናይትድ በረጅም ጊዜ እቅድ ውስጥም የካሪክን ስም ይጨምረው እንደሆነ የሚታይ ነው። ካሪክ ማንቸስተር ዩናይትድን በሚቀጥለው የውድድር ዘመን የቻምፒየንስ ሊግ ተሳትፎ እንዲያገኝ መርዳት የሚችል ከሆነ በቋሚነት ራሱን ለማስከበር እድሉ ሊሰጠው እንደሚገባ ምንም ጥርጥር የለውም ነው የተባለው። ባርሴሎና የቶተንሃም ሆትስፐርስን ተከላካይ ሚኪ ቫን ደቬንን ለማስፈረም የሚያደርገውን ጥረት ማጠናከሩ ተዘግቧል። አሰልጣኝ ሃንስ ፍሊክ በዚህ ክረምት በግራ እግሩ የሚጫወት ከፍተኛ ብቃት ያለው የማል ተከላካይ ለማግኘትም አቅደው እየሰሩ ይገኛሉ። እንደ ስፔኑ ስፖርት ዘገባ ከሆነ ይህ ሆላንዳዊ ኢንተርናሽናል የኢንተር ሚላኑን አሌሳንድሮ ባስቶኒ ዋነኛ አማራጭ ሆኖ ቀርቧል። ባስቶኒ ያለው ከፍተኛ የዝውውር ዋጋና ኢንተር ተጫዋቹን ለመሸጥ ያለው ፍላጎትም አነስተኛ መሆን ባርሴሎና ፊቱን ወደ ቫን ደቬን እንዲያዞር አድርጎታል። ባርሴሎና በቶተንሃም ቀውስ መሃልም ሚኪ ቫን ደቬንን በቅርበት እየተከታተለው ነው። የባርሴሎና ስፖርት ማኔጅመንት ለወራት ቫን ደቬንን ሲከታተል የቆየ ቢሆንም አሁን ላይ ግን ፍላጎቱን አይሏል። ይህም የሆነው ቶተንሃም በአሁኑ ወቅት ካለበት አስከፊ ሁኔታ ጋር ተያይዞ ነው። ስፐርስ በደረጃ ሰንጠረዡ 17ኛ ደረጃ ላይ ተቀምጠው የሚገኙ ሲሆን በ2026 ዓ.ም ደግሞ እስካሁን ምንም አይነት ድል አልቀናቸውም። በዚህ ምክንያትም የ24 ዓመቱ ተከላካይ በዚህ ክረምት ክለቡን ለቆ ለመውጣትም እንደሚፈልግ ተነግሯል። ዘገባው እንደሚያመለክተው ሚኪ ቫን ደቬን በአንድ የለንደን ክለብ ደጋፊዎች ዘንድም ጥያቄ እየተነሳለት ሲሆን ክለቡ ወደ ታችኛው ሊግም የመውረድ ስጋት ውስጥ መውደቁም ደግሞ ተጫዋቹን ቀድሞ የመልቀቅ ዕድሉን ይበልጥ አሳምኖታል። ከሁሉም በላይ ደግሞ ሚኪ ቫን ደቬን እንደ ሪያል ማድሪድ ካሉ ሌሎች ፈላጊ ይልቅም ለባርሴሎና ቅድሚያ መስጠቱን የተነገረው። ባርሴሎና ተጫዋቹን ማግኘት የተሻለ እድል እንዳለው ቢያምንም ብቻውን ግን አይደለም። ሊቨርፑል ባለፉት ሳምንታት ከሆላንዳዊው ተከላካይ ጋር ስሙ በከፍተኛ ሁኔታ ሲያዝም የቆየ ነው። ሊቨርፑሎች ሚኪ ቫን ደቬንን እንዲሁ የቨርጂል ቫን ዳይክም የረጅም ጊዜ ከዛ ውጪም የረጅም ጊዜ ተተኪ አድርገው የሚመለከቱታል። ዓለም አቀፍ ደረጃ ያለውን ተከላካይ ምናልባትም በቅናሽ ዋጋ የማግኘት እድል ተጫዋቹን በገበያው ላይ እጅግ ተፈላጊ ያደርገዋል። የኢብራሂማ ኮናቴ የውል ሁኔታ እስካሁን ባለመፈታቱ ሚኪ ቫን ደቬን ለአሰልጣኝ አርነ ስሎት የተከላካይ መስመር አማራጭ ዋነኛ እጩ ይሆናል ተብሎ ይታሰባል። ለቶትናም የሚኪ ቫን ደቬን መልቀቅ እጅግ አስከፊ ክስተት ነው። ክለቡ ደግሞ ቀድሞውኑ በተከላካይ መስመር ቀውስ ውስጥ ባለበት በዚህ ሰዓት ፈጣኑን ተከላካይ ማጣት ቡድኑን መልሶ ለመገንባት የሚያደርገው ጥረትን ትልቅ እንቅፋት ይሆንበታል ተብሎ ይታሰባል። ሁኔታው ይበልጥ አስከፊ የሚያደርገው ደግሞ የክለቡ አምበል ክሪስቲያን ሮሜሮ የወደፊት ቆይታው አለመታወቁ ነው። አርጀንቲናዊው ተከላካይ በማንቸስተር ዩናይትድ ጨዋታ ላይ በቀይ ካርድ መውጣቱን እናስታውሳለን። የአራት ጨዋታ ቅጣቱንም ጨርሶ መጥቷል። ከሀገሩ የሚወጡ ዘገባዎች ደግሞ እሱም በዚህ ክረምት የመልቀቅ ፍላጎት እንዳለው ይጠቁማሉ። የቀድሞ አሰልጣኝ ቶማስ ፍራንክ ከመሰናበታቸው በፊት ክሪስቲያን ሮሜሮ ስለመቆየቱ ምንም አይነት መረጃ እንደሌላቸው መናገራቸው የሚታወስ ሲሆን ስፐርስ ሁለቱንም የመሃል ተከላካዮች በአንድ የዝውውር መስኮት ማጣት ግን በጣም ትልቅ አደጋ ውስጥ ሊከታቸው እንደሚችል የሚያሳዩ ዘገባዎች ናቸው በትልቁ እየወጡ እንደሚገኝ መረጃዎች የጠቀሙት። የዩቬንቱሱ አማካይ ኬፍረም ቱራም በሚመጣው የክረምት የዝውውር መስኮት በበርካታ የፕሪሚየር ሊግ ክለቦች አይን ውስጥ ከሚገቡ ተጫዋቾች አንደኛው እንደሚሆን ይጠበቃል። የፈረንሳዊ ኢንተርናሽናል ጣሊያን ከደረሰ በኋላ በከፍተኛ ሁኔታ ያደገ ሲሆን ባለው አካላዊ ጥንካሬና በሜዳው በሁለቱም ጫፎች ወይም ቦክስ ቱ ቦክስ የመጫወት ብቃቱ በአውሮፓ ውስጥ በጣም ተፈላጊ ከሆኑ አማካዮች አንደኛው ለመሆን በቅቷል። እንደ መረጃዎች ከሆነ ሊቨርፑልና ማንቸስተር ዩናይትድ አማካይ ክፍላቸውን ለማጠናከርም ተጫዋቹን ለማስፈረም ፍላጎት የሚያሳዩ ሁለቱ ክለቦች ናቸው ተብሏል። የ24 ዓመቱ ኬፍረም ቱራም ዩቬንቱስን ከተቀላቀለ በኋላ የክለቡ አማካይ ክፍል ቁልፍ ተጫዋች መሆን ችሏል። ኳስን ወደፊት በማድረስና በአካላዊ ብቃቱ የሚታወቀው ቱራም
አሁን ላይ ታክቲካል ብስለትም ጨምሮ የተከላካይ ክፍሉን ለመርዳትና ወደ ማጥቃት በመሸጋገር ረገድም ውጤታማ እየሆነ መጥቷል። በዚህ የውድድር ዘመን በሁሉም ውድድሮች ለዩቬንቱስ 35 ጨዋታዎችን አድርጓል። ሊቨርፑል፣ ማንቸስተር ዩናይትድ እና አርሰናል ቱራምን ለማስፈረምም ሁኔታዎችን እያጠኑ የሚገኝ የፕሪምየር ሊግ ክለቦች ናቸው። የአማካይ ክፍሉ ላይ አካላዊ ጥንካሬና ኳስን የማስጣል ብቃትን ለመጨመርም ቆርጧል። ለዚህም ደግሞ 45 ሚሊዮን ዩሮና ተጨማሪ ጥቅማ ጥቅሞችን ያካተተ ሂሳብም ለማቅረብ እየተዘጋጀ መሆኑን የተናገረው ማንቸስተር ዩናይትድ ከካሴሜሮ በኋላ ለሚኖረው የመካከለኛው ክፍል ግንባታ ቱራምን እንደ ዋና ምሰሶ አድርጎ ይመለከተዋል። የተጫዋቹ ቴክኒካል ጥራትን ቢያደንቁም ዝውውሩን የሚመለከትበት ግን ጥንቃቄ በተሞላበት አካሄድን እየተከተሉ ነው። ዩቬንቱስ ከተጫዋቹ ጋር እስከ 2029 የሚቆይ ውል ያለው በመሆኑ በድርድር ወቅትም ጠንካራ አቋም እንዲይዝ ይረዳዋል። ክለቡ ለተጫዋቹ ከ65 እስከ 75 ሚሊዮን ዩሮ የሚደርስም ዋጋ እንደሚጠብቅ ነው እየተነገረ የሚገኘው። በደረጃ ሰንጠረዡ ግርጌ ላይ የሚገኘው ወልቨርሃምፕተን ወንደረርስ በሞሊኒው ስቴዲየም የመውረድ እድሉ በጣም ሰፊ እንደሆነ በርካቶች ይናገራሉ። ምንም እንኳን ትልልቆቹን ክለቦች በቅርቡ ነጥብ ቢያስጥልም ጨዋታዎችን ቢያሸንፍም አሁንም ግን የመውረድ እድሉ በጣም ሰፊ እንደሆነ ነው እየተገለጸ የሚገኘው። 7 ሳምንታት ሊጠናቀቅ በቀረበት የተወዳጁ የእንግሊዝ ፕሪምየር ሊግ ወልቨርሃምፕተን ወንደረርስ እና በርንሌ ወደ ወራጅ ቀጠና መውረዳቸው እየተረጋገጡ ያሉ ሁለቱ ክለቦች እንደሆኑ ጭምር እየተነገረ ነው። ነገር ግን ባለመውረድ ላይ የሚደረገው ትግል ግን አሁን በአራት ክለቦች መካከል ይሆናል ተብሎ ይታሰባል። ከነዚህ መካከልም ዌስትሃም ዩናይትድ፣ ኖቲንግሃም ፎረስት፣ ቶተንሃም እና ሊድስ ዩናይትድ ሊኖሩበት እንደሚችሉ የሚያሳዩ መረጃዎች አሉ። ቶተንሃም ሆትስፐርስ አምና 17ኛ ደረጃን ይዞ ካጠናቀቀ በኋላ ዘንድሮም እጅግ አስከፊ የውድድር ዓመትን እያሳለፈ ነው። አሁንም በደረጃ ሰንጠረዡም ከወራጅ ቀጠናው በአንድ ነጥብ ብቻ ከፍ ብሎ 17ኛ ደረጃ ላይ ነው የተቀመጠውና በቀጣይ የሚያደርጋቸው ጨዋታዎችም አጣብቂኝ ውስጥ ሊከቱት እንደሚችሉ ነው የተናገረው። እንደ ስካይ ጀርመኒ ዘገባ ከሆነ ማንቸስተር ሲቲ የቦሩሲያ ዶርትመንዱን አማካይ ፍሌክስ ኔሜቻን በቅርበት እየተከታተለው ይገኛል። አሰልጣኝ ፔፕ ጓርዲዮላ በመካከለኛ ክፍላቸው ላይ ያሉትን አማራጮች ለማጠናከር በሚያደርጉት ጥረት የዚህን ተጫዋች ሁኔታ እያጠኑት ነው። የ25 ዓመቱ ጀርመናዊ ኢንተርናሽናል በፕሪሚየር ሊጉ የመጫወት ህልም እንዳለውና ራሱንም በእንግሊዝ ከፍተኛ ሊግ ለመፈተን ፍላጎት እንዳለው ይነገራል። ማንቸስተር ዩናይትድም ተጫዋቹን በቅርበት ከሚከታተሉት ክለቦች አንደኛው ነው። ሁለቱ የከተማ ተቀናቃኞች ለተጫዋቹ ዝውውርም ከፍተኛ ፉክክርን ሊያደርጉ እንደሚችሉ እየተነገረ ነው። ንሜቻ ከቮልስበርግ ዶርትሙንድን ከተቀላቀለ በኋላ በክለቡ አማካይ ክፍል ውስጥም ወሳኝ ተጫዋች መሆን ችሏል። በአካላዊ ጥንካሬው ኳስን ወደፊት በማድረስ ብቃቱ የሚታወቀው ይህ አማካይ በሜዳው መሃል ላይም በተለያዩ ቦታዎች ላይ የመጫወት ችሎታ አለው። አሰልጣኝ ፔፕ ጓርዲዮላ በአካላዊ ጥንካሬና በቴክኒካል ብቃት የተሟሉ ተጫዋቾችን የሚመርጡ በመሆኑ የፍሌክስ ኔሜቻ ፍላጎት ምናልባትም ወደ ስፔን ሊያመራ ይችላል ከሚባለው የሮድሪ የወደፊት ቆይታ ጋር የተያዘ ሊሆን እንደሚችል እየተነገረ ነው። ምንም እንኳን ከውጭ የሚመጣው ፍላጎት እየጨመረ ቢሆንም ዶርትሙንድ በውድድር ወቅቱ የበላይነቱን ለመያዝ የሚያስችል አቋም አለው። የኔሜቻ ውልም እስከ 2028 የሚቆይ በመሆኑ ክለቡ ተጫዋቹን ለማቆየት ይረዳዋል ተብሏል። ዘገባዎች እንደሚያመለክቱት ዶርትሙንድ የተጫዋቹን የገንዘብ ጥቅማ ጥቅሞች የሚያሻሽል አዲስ ውልም ማራዘሚያ ድርድር ላይ ይገኛል። ተጫዋቹን ያለ ጊዜ ለመልቀቅም ክለቡን የሚያሳምን እጅግ ማራኪ የዝውውር ሂሳብን ማቅረብ ይኖርበታል። ለማንቸስተር ሲቲ ፍሌክስ ኔሜቻ ገና ሊያድግ የሚችል ተለዋዋጭ የአማካይ ክፍል አማራጭ ሲሆን ለዶርትሙንድ ደግሞ እሱን በረጅም ጊዜ ውል ማቆየት የክለቡን ጥንካሬ የሚያሳይ ነው ይሆናል ተብሎ የሚታሰበው። ብሩኖ በኦልድ ትራፎርድ ስላለው የረጅም ጊዜ የወደፊት ቆይታ ግልጽ መረጃን ለማግኘት የውድድር ዘመኑ ሲጠናቀቅም ከማንቸስተር ዩናይትድ ጋር ውይይት እንደሚያደርግ ይጠበቃል። እንደ ቲም ቶክ ዘገባ ከሆነ የክለቡ አምበል ምንም እንኳን ከሀገር ውጭ ካሉ ክለቦች ጋር ስሙ በተደጋጋሚ ቢነሳም በአሁኑ ወቅት ግን ክለቡን ለቆ ለመውጣት ጥረት እያደረገ አይደለም። የፖርቱጋላዊ ኢንተርናሽናል በቅርብ ዓመታት ውስጥ በዩናይትድ ቤት ከፍተኛ ተጽዕኖ ካላቸው ተጫዋቾች አንዱ ሆኖ የቆየ ቢሆንም ክለቡ ግን በሌላ የሽግግር ወቅት ላይ በመሆኑ ስለ ክለቡ አቅጣጫና ምኞትም መናገሩ ተገቢ ሆኖ ተገኝቷል። የ31 ዓመቱ አማካይ በዚህ የውድድር ዘመን ለፕሪሚየር ሊግ ግዙፍ ክለብ 7 ግቦችን አስቆጥሮ 14 ደግሞ አሲስቶችን ማድረግ ችሏል። ፈርናንዴዝ እንደ አውሮፓውያኑ አቆጣጠር በጥር 2020 ከስፖርቲንግ ሊዝበን ከመጣ ጀምሮ በዩናይትድ የማጥቃት ጨዋታ ውስጥም ሁልጊዜም ማዕከላዊ ቦታ አለው። ግቦችን በማስቆጠር አመቻችቶ በማቅረብና በመሪነት ብቃቱ ክለቡ አስቸጋሪ ጊዜያትን በሚያሳልፍበት ወቅትም የፈጠራ ኃላፊነቱን ሲወጣ ቆይቷል። ሜዳ ላይ ያለው ከፍተኛ የሥራ ተነሳሽነት በክለብ ውስጥም ቁልፍ ተጫዋች እንዲሆን የሚያደረገው ሲሆን ለዚህም እውቅናም አምበል ሆኖ ተሹሟል። ባለፈው ክረምት ፈርናንዴስ ከፍተኛ የገንዘብ ክፍያ ወደሚያገኝለት የሳዑዲ ፕሮ ሊግ ሊያመራ እንደሚችል ሲነገር ነበር። በቅርቡ ደግሞ ፈርናንዴስ በታክቲካል ጥልቀታቸውና በታሪካዊ ክብራቸው
የሚያደንቃቸውን የጣሊያን ወይንም የስፔን ሊጎችን በአንድ ወቅትም የመቀላቀል ፍላጎት እንዳለው በግልጽ ተናግሮ ነበር። ማንቸስተር ዩናይትድ በዚህ ክረምት ስብስቡን በከፊል መልሶ እንደሚገነባ የሚጠበቅ ሲሆን የአማካይ ክፍሉና የአጥቂ ክፍሎችን ማጠናከር የቀዳሚ ተግባሩ ነው። ለፈርናንዴስ ስለ ክለቡ የረጅም ጊዜ ፕሮጀክት ግልጽ መረጃን ማግኘትም ወሳኝ ይሆናል ተብሏል። በ31 ዓመቱ አሁንም በምርጥ ብቃቱ ላይ የሚገኝ ሲሆን ለትልልቅ ዋንጫዎችም በቋሚነት ለመፎካከር ነው የሚፈልገው። በርካታ መገናኛ ብዙሃን እንደዘገቡት ዩናይትድ እሱን እንደሚሸጥ ሀብትም ሳይሆን እንደ ቡድኑ መልሶ ግንባታ ዋና ምሰሶ አድርገው ይመለከቱታል። በውል ስምምነቱ ላይ ያለው ሁኔታ ክለቡ በድርድር ወቅትም የበላይነት እንዲኖረው የሚያደርግ ሲሆን ተጫዋቹን አሁን ላይ የመሸጥ ምንም አይነት የፋይናንስ አስገዳጅነት እንደሌለባቸው ጭምር የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ውድ ቤተሰቦቻችን ፏር ባህሩ የዩቲዩብ ቻናል ላይ ትገኛላችሁ። ለዛሬ ስላደመጣችሁኝ ከልብ አድርጌ ነው የማመሰግነው። ነገ በሚኖረን ፕሮግራማችን ሌሎች የዝውውር ጉዳዮችን ይዘን እንመጣለን። ሰላም ሁኑልኝ።